ዘዳግም ምዕራፍ 26 ቁጥር 18 ላይ 19 እና 20 ነው የማነበው። እንደዚህ ይላል፣ እግዚአብሔር በሰጠህ ተስፋ መሰረት አንተ ሕዝቡና ርስቱ መሆንህን ትእዛዙን ሁሉ እንደምትጠብቅ በዛሬው ዕለት ነግሮሃል። ከፈጠራቸው ሕዝቦች ሁሉ በላይ በምስጋና በስም በክብርም ከፍ ያደርግህና በሰጠህም ተስፋ መሰረት ለእግዚአብሔር ለአምላክህ ለእግዚአብሔር ቅዱስ ሕዝብ እንድትሆን ተናግሮሃል ይላል። በዘዳግም ውስጥ ይህንን ቃል ደጋግሜ አነበዋለሁ፣ ደጋግሜ ማጠናዋለሁ። ምን ለማለት እንደፈለገ አሰላስለዋለሁ። አንተ እግዚአብሔር ከፈጠራቸው ሕዝቦች ሁሉ በሶስት ነገር ከፍ እንድትል፣ በምስጋና በስም በክብር ከፍ እንድትል እግዚአብሔር ለእርሱ ገንዘቡና የተለየ ቅዱስ ሕዝብ መሆንህን አረጋግጦልህ። ክብር ለእግዚአብሔር ይሁን። በክርስቶስ ኢየሱስም በላቀ ሁኔታ ለዚህ ነው የተጠራኸው። እግዚአብሔር አንድያ ልጁን፣ ሶስትያ ልጁን አይደለም፣ ስድስትያ ልጁን አይደለም፣ ከ10 አንዱን አይደለም፣ ከ3 አንዱን አይደለም፣ አንድና አንድ የሆነውን ልጁን ሲሰጠን በክርስቶስ ኢየሱስ የሱ ገንዘቡ እንድንሆን ርስቱ እንድንሆን ከተፈጠረው አሕዛብ ሁሉ በስም በምስጋና በክብር ከፍ ሊያደርገን ነው። ክብር ሁሉ ለእግዚአብሔር ይሁን። በሌላ በኩል ዘዳግምን በምታጠኑበት ጊዜ ስርዓቱን ፍርዱንና ትእዛዛቱን ብትጠብቅ ይላቸዋል። በተለይ ስርዓቱን ብትጠብቅ ለአንተ ክብርህ ነው ይለዋል። ለአይሁድ በስርዓት መሄድህ የኔን ስርዓት መከተልህ ክብርህ ነው፣ ክብርህ ነው። የአሕዛብ አማልክቶች ጣዖቶቻቸው ቤት ዳጎኖቻቸው ቤት ወንዴ ጣዖት አለ፣ ሴቴ ጣዖት የሚሉት አለ። በሴቴው ጣዖት ላይ ሴቶቹ ይረክሳሉ፣ በወንዴው ጣዖት ላይ ወንዶቹ ይረክሳሉ። ከዚህ በላይ ዝርዝሩን አልናገርም። ቅሌታቸው ነው፣ ውርደታቸው ነው። ክብርህ ነው የእግዚአብሔር ስርዓት፣ ክብርህ ነው። ስርዓቱ ላንተ መለያህ ነው ይላል። ክብር ለእግዚአብሔር ይሁን። በክርስቶስ ኢየሱስ በቅድስና በክርስቶስ ኢየሱስ በንጽህና መመላለሳችን ክብራችን ነው። ሲስተር ክብርህ ነው ወንድም። ክብር ለእግዚአብሔር ይሁን። ዛሬ የተዘጋጀውበትን ቃል እሱን ነው ማካፍላችሁ። እስቲ ሁላችሁም በትህትና ጠይቃለሁ። ተነስታችሁ ቆማችሁ ለአንድ ደቂቃ ጌታ ሆይ ተናገረኝ ብላችሁ ጸልዩ። ቤላና ማርሳት ረጃነሜንቲያ ነመጋን ሶለደመንቲያ እግዚአብሔር ይናገራችሁ። ፓስተር መስፍን እንዳለ በፍጹም መንፈስ ቅዱስ ሳይናገራችሁ አይተዋችሁም። ምክንያቱም የአገልጋዩ ብቃት ሳይሆን የመንፈስ ቅዱስን ብቃት ተማመናለሁ። የእግዚአብሔርን ቸርነት ስለሚተማመን ነው። የእግዚአብሔር ሰው በዚህ ቦታ ላይ እንደመጣችሁ እንደዚሁ አትመለሱም ያለው ያልተማረውን ሰባኪ መልካም ነገር ያመጣል ብሎ አይደለም፣ መንፈስ ቅዱስን ተማምኖ ነው። ስለዚህ አንድ ደቂቃ ብቻ ጸልዩ። ጌታ ሆይ ተናገረኝ፣ ሰዋዊ ቋንቋ እንዳልሰማ እግዚአብሔር አምላክ ካንተ የሆነ ለዘመኑ የሚያስፈልገኝ ነገር ከሆነ ተናገረኝ በሉ። ቤላናማ ዲያናማ ሳክራጃነሜ ሴልፔልታ ፓራናዲያ በተለይ እግዚአብሔር በልቤ ያስቀመጠው ነገር ለዚች ቤተክርስቲያን አገልጋዮች ነው። አገልጋዮች በጥንቃቄ እንድትሰሙኝ ይፈልጋለሁ። አገልጋዮች በጥንቃቄ መዘምራን፣ የቤተክርስቲያኒቱ የቦርድ አባላት፣ የሕፃናት አስተማሪዎች፣ የወጣቶች መሪዎች፣ ቤተክርስቲያንን በጽዳት የምታገለግሉ፣ በመስጠት የምታገለግሉ፣ ፓስተሩ፣ ወንጌላዊም ካለ ሌላውም አካል ሁሉ በዚህ ሰዓት ስማችሁን ያላስታወስኳችሁ በሴቶች አገልግሎት የምታገለግሉ ሁሉ ይህንን እንድትሰሙ በደንብ የዛሬውን ቃል እንድትመለከቱ ይፈልጋለሁ። እግዚአብሔር ይናገራል በሉ። እግዚአብሔር ይናገረኛል በሉ። አዎ እግዚአብሔር ነው ጂሰስ መንፈስ ቅዱስ ከኛ ጋር ስለሆንክ እናመሰግናለን። አንተ ደጉ አምላክ ስለምትናገር እናመሰግናለን። ቅዱስ እግዚአብሔር ስምህ ይባረክ። የትኛውም የጨለማ አሰራር፣ የትኛውም የአጋንንት ውጊያ በኢየሱስ ስም የተመታ ይሁን። የትኛውም የሥጋ ሥራ፣ የትኛውም የስሜቶች ቋንቋ በኢየሱስ ስም የተመታ ይሁን። መንፈስ ቅዱስ በመካከላችን ስላለህ እናመሰግንሃለን። በነገር ሁሉ ጸጋህን አብዛለን፣ ቃልህም ደግሞ ተናገረን። በጌታ በኢየሱስ ክርስቶስ ቅዱስ ስም አሜን። አብረን የምንካፈለው ዘጸአት ምዕራፍ 17 ከቁጥር 8 ጀምሮ ያለውን 4-5 ቁጥር ነው የማነበው። ከዛ ወዲህ ያለውን ሐሳብ እንመለከታለን። አማሊቃውያንም መጥተው እስራኤላውያንን ራፋዲም ላይ ወጉ። ሙሴም ኢያሱን ከሰዎቻችን አንዳንዶቹን ምረጥና አማሊቃውያንን ለመውጋት ውጣ፣ በነገው ዕለት የእግዚአብሔርን በትር በእጆቼ ይዤ በኮረብታው ጫፍ ላይ ቆማለሁ። ስለዚህ ኢያሱ ሙሴ ባዘዘው መሰረት ከአማሊቃውያን ጋር ተዋጋ። ሙሴ አሮንና ኦር ወደ ኮረብታው ጫፍ ወጡ። ሙሴ እጆቹን ወደ ላይ በሚያነሳበት ጊዜ ሁሉ እስራኤላውያን ድል ያደርጉ ነበር።
እጆቹን ባወረደ ጊዜ ግን አማሌቃውያን ያሸንፉ ነበር። የሙሴ እጆች እየዛሉ በሄዱ ጊዜ ድንጋይ ወስደው ከበታቹ አደረጉ። እሱንም ተቀመጠበት። አሮንና ሆር አንዱ በአንዱ በኩል ሌላውም በሌላ በኩል ሆነው እጆቹን ወደ ላይ ያዙ። ይኸውም እጆቹ ፀሐይ እስክትጠልቅ ድረስ ጸንተው እንዲቆዩ ነው። ስለዚህ ኢያሱ የአማሌቃውያንን ሰራዊት በሰይፍ ስለት ድል አደረገ የሚል ክፍል። ይሄ ቃል በጣም በሚገርም ሁኔታ እንዴት ነው ከአዲስ ኪዳን የህይወት ተሞክሮ ጋር ማገናኘው እያልኩኝ በግሌ አጥንቼዋለሁ። ትንሽ ለኔ እንደ ድራማ አይነት ነገርም ይመስለኛል ሳየው። ቃሉን በቀጥታ የሚናገረው ታሪክ ምንድነው? በራፋዲም በሚባል ቦታ አማሌቃውያን መተወጓቸው እስራኤላውያኖችን። በዚህ ጊዜ ሙሴ ምን ይለዋል ለኢያሱ? ወታደሮችን ምረጥና ተዋጋ፣ እኔ ደግሞ ታምራት እንዳደርግበት እግዚአብሔር የሰጠኝን በትር ይዤ ወደ ኮረብታው ጫፍ ወጣለሁ፣ አሮንና ኦርን ይዤ፣ አንተ ደግሞ ተዋጋ ብሎ ይልከዋል። ቃሉ በደንብ እንደሚገልጽልን ያ ካደረገ በኋላ እነሱም ወደ ተራራ ኢያሱም ወደ ውጊያ ይሄዳል። ግን በዛ ሁኔታ ላይ አንድ የሚያስገርም ነገር ይታያል። የሚታየው ነገር ምንድነው? ጦርነት ከተጀመረ በኋላ ሙሴ እጆቹን በሚያነሳ ጊዜ ኢያሱ ድል ያደርግ ነበር። ሙሴ እጆቹን በሚያወርድ ጊዜ አማሌቃውያን ድል ያደርጉ ነበር። ይሄ ሁኔታ በተደጋጋሚ እየታየ መጣ። በአንድ ጊዜ የታየ ነገር አይደለም። ሙሴ ሲያነሳ ድል አለ፣ ሙሴ ሲያወርድ ሽንፈት አለ፣ ሙሴ ሲያነሳ ድል አለ፣ ሙሴ ሲያወርድ ደግሞ ሽንፈት አለ። እንዴ እኔ ራሴ እንዴት ነው የሚያዩት ይላል። በጣም ሩቅ አይደለም። የጦር ሜዳ መነጽር አልያዙም፣ ወይም ደግሞ የሬዲዮ መገናኛ በጆሮአቸው ላይ አልጠመዱም። በአይን የሚታይ ነገር ነው። በከፍታ ላይ ሆነው የሚያዩት ነገር ነው። ሲያዩት አማሌቅ ድል ያደርጋል። ሙሴ ደግሞ እጁን በሚያነሳበት ጊዜ ኢያሱ ሲያሳድድ ያሉ። ስለዚህ እዚያው ኮረብታ ላይ ኢያሱ አይደለም የሚያየው፣ እዚያው ኮረብታ ላይ እነዚህ ሶስት ሰዎች ድሉ እንዲቀጥል ምን እናድርጋሉ? ማሸነፉ እንዲቀጥል ኢያሱ እያሳደደ እንዲመታ፣ አማሌቅ እንዲፈርስ፣ አማሌቅ ቦታውን እንዲለቅ፣ የያዘው ነገር ሁሉ እንዲሸነፍ ምን እናድርግ የሚል አልተነበበም። ነገር ግን እኔ ሳየው በአንድ ጊዜ የተሰራ ነገር አይደለም። የተወያዩ ወይም ያሰቡበት ይመስለኛል። ጦርነቱን የጀመረው ማን ነው? አማሌቃውያኖች እስራኤልን ወግተዋል። የወጉንን እንድንወጋ፣ ያሳደዱንን እንድናሳድድ፣ ሊወጉን የመጡትን ፈጽሞ እንድንጠርግ ምን እናድርግ? ይዞታቸውን እንድናስለቅቅ ምን እናድርግ? እየወጋ ያስቸገረውን ኃይል ለመምታት ምን እናድርግ? አንድ ጊዜ ድል እናገኛለን፣ አንዴ ደግሞ እንሸነፋለን፣ አንዴ ደግሞ ድል እናገኛለን፣ አንዴ እንሸነፋለን። ምን እናድርግ? እስቲ እንደዚህ ልበል። ይሄ ድል ማድረግ እንዲቀጥል ምን ያድርጉ? ወይስ ምን አደረጉ? ኢያሱ እያሳደደ እንዲመታ ምን ተጠቀሙ? ወይም ደግሞ ድሉ እንዲቀጥል ምን ሆነ? ወደ አዲስ ኪዳን መተን መመልከት እንችላለን። ውጊያዎች አሉ፣ መንፈሳዊ ጦርነቶች አሉ። አንዳንድ የቢዝነስ ሰዎች ይነግሩኛል። በነገራችን ላይ እኔ ብዙ የቢዝነስ ሰዎችም ደግሞ ቤተሰቦቼ ስለሆኑ ዘርማንዘሬም ወደ ቢዝነሱ ስለሚገባ ቢሮ ስለማናውቅ ስለ ቢዝነስ ብዙ ሰማለሁ። እንዴ አሁን እኮ አለችን የኔ ቤት የቅርብ ሰው 12 ሰዓት ተኩል እኮ ሱቅ ስንከፍት ታውቃለህ፣ ሁሉም ሱቁ ጫፍ ላይ አምላኩን ይጠራል። አንዳንዱ ተቋጥሮ ተቀብቶ ታሽቶ የተሰጠው ነገር አለ። ስሙን አልናገርም፣ በተን ያደርጋል ሱቅ። አንዳንዱ ደግሞ የተሰጠው ነገር አለ የሚቆጥርበት እያለ እየተመላለሰ ቶሎ እያለ የሚልኮ አለ። እኛም ደግሞ ጴንጤዎቹ በኢየሱስም ወጋነ የተበተነው የተነገረ የተጣለው የተወረወረው እንላለን። ሁሉም በአምላኩ እየተፋለመ ነው። እውነት ነው። ከፍተኛ የኢንቨስትመንት ሰዎች ቢዝነስ ፕሮፖዛል አሰርተው 40 ሚሊዮን 50 ሚሊዮን የሚያወጣ ፕሮፖዛል አሰርተው ማርኬት አናሊስቱ በደንብ ሰርቶላቸው፣ ፋይናንሻል አናሊሲስ ተሰርቶላቸው፣ ማርኬት ጥናት ተጣንቶ የሚያስፈልገው ማቴሪያል ከውጪ ምን ያህል እንደሚገባ በዶላር ወደ ምን ተለውጦ ሁሉ ነገር ከተሰራ በኋላ ወደ ኢንቨስትመንት ከመሄዱ በፊት ሁሉም ወደ አምላኩ ይዞ ይሄዳል። አንዳንዱ ወደ ቃልቻው ይዞ ይሄዳል። ውሸት ነው እንዴ? ፈጠራ ነው እንዴ የምናገረው? ይዞ ይሄዳል። እና ይሄ ፕሮፌሽናል ያጸደቀው ይሄ ቢዝነስ ብትገባ ይሄ ሃይሊ ፕሮፊታብል ነው። በ3 ዓመት ውስጥ ያለውን ልትመልስ ትችላለህ ተብሎት መንፈስ እንዲያረጋግጥ ይሄዳል፣ ይዞ ይወስዳል።
ከዛስ ምን ያስደርጋል? ያስመትታል፣ ያስደግማል፣ ምናምን ያደርጋል፣ ምናምን ሌላውም ደግሞ ያጸልያል። ኩነኔ አይደለም። አሁን እኔ ልምፈልግ ይሄ ማሸነፍ እንዲቀጥል ባለው ትንቅንቅ ይሄ አማሊቃዊ አሰራር፣ ድግምታዊ አሰራር፣ መተታዊ አሰራር፣ ይሄ የጠላት አሰራር እንዲፈርስ ምን እናድርግ ነው? ኢያሱ ያሸነፈ እንዲመጣ። እዚህ ቦታ ላይ ወደ መጽሐፉ ስንሄድ እንዴ እኔ አየሁኝ፣ አንድ ነገርም ጠየኩኝ። ፈውስን የሚያደርግ ተአምራትን የሚያደርግ እግዚአብሔር ከሆነ የቸርነት አምላክ ድንቅ የሚሰራ እሱ ከሆነ እኔ እምላችሁ ሙሴ እጅ አነሳ፣ እጅ አወረደ፣ እጁ ዛለ፣ እጁ ምን አለ? ምን ነው እግዚአብሔር ዝም ብሎ ድሉን አይሰጥም እንዴ? ማሸነፉን ዝም ብሎ አይሰጥም? ለምንድን ነው ከሰውየው አካላዊ ዝለት ላይ ጋር የሚያገናኘው? ሰው ነውና ልክ ነው እጁ ይዝላል እያልኩኝ አስብ ነበር። እግዚአብሔር ግን አንድ ነገር ይፈልጋል። ሰማይ ለሚሰራው ተአምር መሬት መስራት ያለበት ነገር አለ። ሰማይ ለሚያከናውነው ተአምራዊ ክንድ እዚህ በምድር ያሉ የእግዚአብሔር ባሮች መፈጸም ያለባቸው ነገር አለ። ይሄ ድል እንዲቀጥል ሙሴ እጆቹ እስከ መጨረሻ መዘርጋት አለባቸው። አይደለም እንዴ? አይደለም ወይ? እስከ መጨረሻ መዘርጋት አለባቸው። እስከ መጨረሻ እንዲዘረጋ ደግሞ ምን ያስፈልጋል? ዝም አላችሁ። ምን ያስፈልጋል? የሚረዳው ያስፈልጋል፣ የሚደግፈው ያስፈልጋል። ልክ ነው። ተአምር የሚሰራበት አለው፣ በትር ጸጋ አለው፣ ቅባት አለው። ከእግዚአብሔር ጋር ተነጋግሮ የሚመጣ ነው። እግዚአብሔር ያናግረዋል፣ መልእክት ይሰጠዋል። ይሄ ሲምቦሊካሊ ከሙሴ የምናየውም ነገር ምንድነው? ይሄ ታምራት የሚያደርግበት ሚስጥር ነው። ወደ አዲስ ኪዳን ስትመጡ ቅባት ያላቸው አገልጋዮች፣ መልእክት የሚያዳምጡ አገልጋዮች፣ እግዚአብሔርን የሚሰሙ አገልጋዮች እንደማለት ነው አለው። ግን ሰው ነው ሙሴ፣ ይደክማል። ታውቃላችሁ፣ ይደክማል። ስለዚህ ምን ያስፈልገዋል? አሮንና ኦር ያስፈልጉታል። ያለ አሮን ያለ ኦር ብቻው አቅም የለውም። ስለዚህ እዚህ ቦታ ላይ እንደምናየው ሙሴ ጸሎቱን መቀጠል አለበት። እውነት ነው። ሁለተኛው ነጥብ ደግሞ ታውቃላችሁ፣ አሮንና ኦር ያስፈልጋሉ። እጅን የሚደግፍ ያስፈልጋል። እዚህ ያላችሁን አገልጋዮች ያልኩት ለዚህ ነው። ምን ያህል ሙሴን ትደግፋላችሁ? ምን ያህል አጠገቡ ትቆማላችሁ? ምን ያህል እጁ እንዳይበረታ እጁን ትይዛላችሁ? አማሊቅ ድል እንዲመታ፣ ኢያሱ በድል ላይ ድል እንዲቀዳጅ፣ አሸናፊነቱ እንዲጎላ፣ የአማሊቅ ርዝራዥ እንዲደመሰስ ሙሴን ምን ያህል ትረዱታላችሁ? እንዲያውም እኮ ይሄንን መጽሐፍ እኮ እስከ መጨረሻ በደንብ ጠንቀቅ አድርገን ስናጠናው እኮ እግዚአብሔር ምን ወስኖባቸዋል? የአማሊቅ ዝክር ምን እንዲሆን ብሏል? እንዲደመሰስ ብሏል። አይደለም እንዴ? እንዲደመሰስ፣ እንዲጠፋ፣ የአማሊቅ ዝክር ፈጽሞ እንዲጠፋ ብሏል። የእግዚአብሔር ክንድ እንዲገለጥ፣ ሙሉ የእግዚአብሔር ታምራት እንዲታይ የሙሴ እጆች መበርታት አለባቸው። የሙሴ እጆች መበርታት ብቻ አይደለም፣ የሙሴ እጆች እንዲበረቱ ደግሞ እነ አሮንና እነ ኦር ሙሴን መደገፍ አለባችሁ። ትመለከታላችሁ፣ ሰማይ ለሚሰራው ተአምር ምድር እግዚአብሔር የሚሰጠውን ትእዛዝ መፈጸም አለባት። እግዚአብሔር ለሚሰራው አስደናቂ ስራ እዚህ ያሉ አገልጋዮች መያያዝ፣ መደጋገፍ፣ መተባበር፣ ማበርታት፣ መደገፍ፣ አቅም መሆን አለባቸው። እና ለዚህ ፕሮግራም ቀደምም ሲል ከተነገረኝ ጊዜ ጀምሮ ስጸልይ እግዚአብሔር እየሰጠኝ ያለው ቃል ይሄ ነበረ። እግዚአብሔር በጥንቃቄ ልንገራችሁ፣ በ2018 ሰፊ የእግዚአብሔር ምርት፣ ብዛት፣ ስፋት፣ በረከት፣ የህዝብ ብዛት በብዙ ብሌስድ ሊያረጋችሁ ስለሚፈልግ ዛሬ ተያያዙልኝ ይላል። እናንተ መልእክት እንዴት ሲመጣ ነው የለመዳችሁት? በከፍተኛ ድምፅ መናገር፣ በብዙ መንቀጥቀጥ መግለጥ? ተረጋግቼ ነው የምነግራችሁ። ተጠንቅቄና ቃል እየቆጠርኩኝ ነው ካፌ የማወጣው። እግዚአብሔር እንድትያያዙ ይፈልጋል። ኢያሱን ደግፋችሁ ማን ነው? ሙሴን ደግፋችሁ እንድትቆሙ ማን ነው? አሮን ማን ነው? ኦር የሚደግፍ፣ የሚይዝ፣ የሚያበረታ፣ ለስራ ራሱን የሚሰጥ። ያ ከሆነ
በሚያስደንቅ ሁኔታ እግዚአብሔር በምትለቀለቁበት ሁኔታ በረከቱን ያሳያቸዋል። ክብር ለእግዚአብሔር ይሁን። ያሳያቸዋል። ሙሴ ብቻ አይደለም የሚሰራው። ሙሴ ብቻ አይደለም፣ የሙሴ ብቻ ኃላፊነት አይደለም እንዴ። የታምራቱ በትር የተቀበለ እሱ ነው። ከግብጽ እስራኤልን እንዲያወጣ የታዘዘ እሱ ነው። መልካም የሆነ የድንቅና የእግዚአብሔር ጣት ሲገለጥበት የምናየው እሱ ነው። ስለዚህ እሱ ነው ኃላፊነት የሚወጣው አይልም መጽሐፍ ቅዱስ። የሁላችሁም ነው። የሁላችሁም ያንተ ኃላፊነት ነው። ጊዜ ስላለህ የምትሰራው፣ ጊዜ ከሌለህ የምትተወው፣ በእንጥፍጣፊ ጊዜ የምትፈጽመው፣ ምንም በልብህ ላይ የማትቆጥረው ግን የእግዚአብሔር አገልጋይ ነኝ የምትለው አይደለም። አንተ ኃላፊነት አለብህ። ከሙሴ እኩል ኃላፊነት አለብህ። ከኢያሱ እኩል ኃላፊነት አለብህ። ሲመቸኝ እሰራለሁ የምትለው፣ ደስ ካላለኝ እቀራለሁ የምትለው ነገር አይደለም። የህይወት ጉዳይ ነው። በእግዚአብሔር መንግስት የምትጠየቅበት ጉዳይ ነው። እንደ ድር ሊቀመንበር አይደለም የተጠራኸው። እንደ ሰፈር ዕቁብ አይደለም። የሰፈር ዕቁብ እንደምትመራው አይደለም። እዚህ አካባቢ እግዚአብሔር አምላክ ለአገልግሎት ሲጠራችሁ ይህንን ቦርድ አባሎች ብትሆኑ፣ የወጣት መሪዎች፣ መዘምራን ብትሆኑ በደንብ አይደለም። የህይወት ጉዳይ ነው። እግዚአብሔር በዚህ ውስጥ ለመንግስተ ሰማይ መጨረሻ በህይወት ዘመንህ ለእግዚአብሔር ጽድቅ የምታስቀምጠውን ነገር የምትሰራበት ነው። ይለካዋል እግዚአብሔር። ሃይስኩል እያለሁ 11ኛ ክፍል የክርስቲያን ህብረት መሪ ነበርኩኝና እኔ ስብሰባ ቀርቼ አላቅም። አንድም ቀን ቀርቼ አላቅም። በእግዚአብሔር ፊት እውነት ስናገር ምንም ውሸት የለበት። ግን አንድ እህት ግን ትቀራለች። በእርግጥ ችግር ገጥሟትም ሊሆን ይችላል። አሁንም ድረስ አስታውሳታለሁ። አሁን በአንድ ቤተ ክርስቲያን ውስጥ የሆነ ስራ ትሰራለች። አንድ ጊዜ በኮሚቴ ላይ ስብሰባ ላይ ሆነ ባለፈው ሳምንት አልመጣችሁም ስላቸው ገና ለስብሰባ ልንገባ ስንል በጣም 11ኛ ክፍል ሆኜ ነው የዛ ጊዜ እና በጣም ይገርማል። ልክ ሰፈር ስደርስ ነው እኮ ወይኔ ለካ ዛሬ ዓርብ ነው ያልኩት አለች። እኔ ክው አልኩኝ በውስጤ። ብዙ መቆጣተም ስለሌለ ዝም አልኩኝ። እንዴት ተብሎ ይቀራል እንዳልኩኝና ዝም አልኩ። አሁንም አንድ ቀን እንደዚሁ አሁንም አንድ ጊዜ ቀረችና ነበረ እንዴ በቃ እዛ ደብተር ስንለዋወጥ ደብተሯ ልገለብጥ በቃ በዛው እያወራን አለች። እኔ ራሴን ስንፍና ልንገራችሁ እዚህ ውስጥ አየውና ገርሞኝ እንዴ ለካ ቢቀር ምንም አይልም ማለት ነው ውስጥ አልኩኝ። ለኔ በጣም ሼክ ያደርገኛል ስቀር። እስቲ እኔም ልቀር አልኩኝ አንድ ቀን። እንዴ ለምን እኔ ሳልቀርም አልኩኝና ምንም ጉዳይ ሳይኖረኝ ቤት ውስጥ እያጠናው 12ኛ ክፍል በጣም እናጠናለን። እስቲ ዛሬ ምን ልቅርና ምንም እንደማይል እስቲ ልየው አልኩኝ። ምክንያቱም እኔ አልቀርም ቀርቼም አላውቅም። ቀረው ቁጭ ብዬ ጠረጴዛ ላይ መጽሐፍቶች ያሉ ደብተሮች ምኖች አሉ። ማጥያ ክፍል ቁጭ አልሄድኩም። አይ ለምን ደማ እስቲ ልየው አልኩኝ። ወገኖቼ እንዴት በአማርኛ ገልጬ ላስቀምጥላችሁ? እንዴት የውስጤን ስሜት አሁን በዚህ ሰዓት በእናንተ ፊት እንዴት ልተንትነው? እንደ ደረቀ ድንጋይ እዛው ጠረጴዛ ላይ ቁጭ ብዬ እንደፈጠጥኩኝ አንድም በጣም የምወደው ፊዚክስ አንድ ፎርሙላ ሳልሰራ፣ ኬሚስትሪ አንድም ፎርሙላ ሳልሰራ ሰዓቱ አስታውሳለሁ ከ5 ሰዓት እስከ 6 ሰዓት ከሩብ አለቀ። ጭንቅ ከዚያ ሳምንቱ እስከሚደርስ አንተም ቀረህ አሉኝ። ምን እንደሚል ልይ ብዬ ነው። ከዚያ ስህተት ነው አይደለም፣ አስተምር እንደሆነም አላውቅም። ከዛ ጊዜ ጀምሮ የአምላኬ የእግዚአብሔርን ቤት ፕሮግራም ካልኳችሁ ዓመተ ምሕረት ጀምሬ አላውቅም። መድረክ ተውት። እግዚአብሔር ዛሬ ይናገራቸዋል። ሲሪየስሊ ሆነህ ነው የእግዚአብሔር መንግስት የምትሰራው። ጀስት ላይክ ዘና ብለህ ሲመችህ የምትመጣበት ሳይመችህ ደግሞ የምትተወው ሰምቲንግ አንድ ሰው ተገናኘን ማኪያቶት ስንጠጣ ረዘመ እንዲህ ምንለው ነገር አይደለም ወገኖቼ። እዚህ ቦታ ላይ ሙሴ ለዚህ ድል የሱ ብቻ አስተዋጽኦ አይደለም። ሲያን ነገር ጠይቃችሁ ይሄን መልሱልኝ። አማሊክ ተደመሰሰ እንበል። ለዚህ ድል ማድረግ አንደኛ አስተዋጽኦ ያደረገው ሙሴ ነው? ኢያሱ ነው? አሮን ነው? ኦር ነው? ማን ነው ዋና ወሳኙ ሰው? ወሳኙ ማን ነው? አቤት ሁሉም ነው?
የሁሉም አስተዋጽኦ፣ ሁሉም እኩል ናቸው። እባካችሁ አንድ ያጨብጭቡለት። ግድ የለም ለሱ ዛሬ እውቅና እንስተው። አዎ አሮን ብቻ፣ ሙሴ ብቻ፣ ኦር ብቻ፣ ኢያሱ ብቻ አይደለም፣ ተያይዘው ነው። በቀላል ግምት አሮን እንዲህ እጁን የሙሴን እጅ ይዞ ኦር እጁን ቢጎትት እስከዛ ቢንጠለጠልበት ዛሬ እንደዛ የሚያደርጉ ሰዎች አሉ አይደል እንዴ? የእግዚአብሔር ጸጋ ያለው አገልጋይ እንዳያገለግል እጁን እንዲጎትታል፣ ወደታች በነገር ይጎትታል፣ በቃል ይጎትታል፣ በማኩረፍ ይጎትታል፣ በምናምን ይጎትታል። መዘምራኑስ ድንቅ የሚያገለግሉ አሉ። ሁልጊዜ ደግሞ አይሆንላቸው፣ ሁልጊዜ አይሆንላቸው። ዛሬም አልሆነላትም፣ ነገም ተነገ ወዲያ ትጎትቻለሽ እኮ አንቺ በመጉደልሽ ይጎትታል እኮ። እግዚአብሔር ትልቅ ነገር ሊሰራ ፈልጓል። እጅ ለእጅ እንድትያያዙ ይፈልጋል፣ እንድትያያዙ ይፈልጋል እግዚአብሔር። ሁሉም እኩል ነው እንዴ? ሙሴ እጁን ዘርግቶ እየጸለየ አሮንና ኦር ይዘውት እያለ ኢያሱ እዛ ቢያለምጥስ መዋጋቱን ትቶ ድል ይመጣል ወይ? የወንድሞች አንድነት፣ የወንድሞች እብረት፣ የእህቶች አንድነት። በቤተሰብ ውስጥ ጥያቄ ያላችሁ እግዚአብሔር ድል እንዲሰጥ የምትፈልጉ ከባለቤትሽ ጋር እጅ ለእጅ ሆነሽ መጸለይ አለብሽ። ከባለቤትህ ጋር እጅ ለእጅ ሆነ መጸለይ አለብህ። የእናንተ አንድነት ድል ያመጣል። የእናንተ መያያዝ ድል ያመጣል። የእናንተ እጅ ለእጅ መያያዝ ድል ያፋጥናል። ብዙ ሰፊ ድል፣ ሰፊ በረከት፣ ሰፊ የጸሎት መልስ ዝም ብሎ እንደዚሁ ብቻ እኛ ደግሞ የእግዚአብሔርን ትእዛዝ መጠበቅ በሚገባንና ማድረግ ያለብን ነገር ሳናደርግ አንጠብቅ። እግዚአብሔር በስም ከፍ ሊያደርገን ፈልጓል። እግዚአብሔር በክብር ከፍ ሊያደርገን ፈልጓል። እግዚአብሔር በምስጋና የተሞላ ሕዝብ ሊያደርገን ፈልጓል። ስለዚህ አንድነት፣ መያያዝ፣ አብሮ መስራት፣ መቀባበል፣ መደጋገፍ፣ መያያዝ እግዚአብሔር ይፈልጋል። በቤትህ ውስጥ እግዚአብሔር ይፈልጋል። ከባለቤትሽ ጋር እግዚአብሔር ይፈልጋል። ትልቅ የጸሎት ርዕስ ትይዙና በትናንሽ ጉዳይ ትከራከራላችሁ። አጀንዳችሁ ትልቅ ነው። ቃላትን ደግሞ የሚያወሳስብና የሚያጣላ ደግሞ ተራ ነገር ነው። ወገኖቼ በቤተሰብ ውስጥ ትላልቅ የጸሎት ርዕስ ያላቸው ቤተሰቦች አሉ። ከመንፈስ ቅዱስ መልስ የሚፈልጉ ቤተሰቦች አሉ። እግዚአብሔር አምላክ እንዲደርስ፣ እግዚአብሔር እንዲመጣ በትዳራቸው፣ በልጆቻቸው፣ በጀመሩት ስራ፣ በተለያየ ሁኔታ እጅ ለእጅ ተያይዘሽ ጸልይ። ከባለቤትሽ ጋር እጅ ለእጅ ተያይዘ ጸልይ። እግዚአብሔር ከሰጠህ ባለቤትህ ጋር ሰላምን እየፈጠርክ፣ አንድነትን እያቀረብክ፣ መግባባትን እያሰፋ፣ እየተደጋገፍክ፣ እየተከባበርክ፣ መጀመሪያ መንፈስ ቅዱስ ሲያይ በመካከላችሁ ያለውን መቀባበል ያህል መደጋገፋችሁን፣ አማሊቅን ለማንበርከክ፣ አማሊቅን ለማሳደድ ሰይፍ በደንብ ሲታጠቁ አላለም እግዚአብሔር አምላክ። ከፊት ለፊት በጣም ኃይለኛ ጦረኞችና ቀስተኞች ይውጡ አላለም። ዝም ብላችሁ ውጡ አለ። ድል ከማን ነው? ከእግዚአብሔር። ክንድ ማሸነፍ ከማን ነው? ከእግዚአብሔር። ካንተ ምን ይጠበቃል? አንድነት፣ መያያዝ፣ መቀባበል፣ ራስህን ማሸነፍ፣ ራስሽን ማሸነፍ፣ ለቤተሰብ ሰላም መገዛት፣ ለቤተሰብ ሰላም ዋጋ መክፈል አለብህ፣ ዋጋ መክፈል አለብሽ። በነገራችን ላይ እዚህ ቦታ እኮ መደጋገፍ ስንል የሙሴ ወደ አዲስ ኪዳን ካመጣን እኮ ድካሙ ነው አይደለም እንዴ? እጁ ዛለ፣ ደከመ። ድካሙን ሸፍን እኮ ነው። ድካሙን ሸፍኝለት፣ የባለቤትሽን ድካሙን ሸፍኝለት፣ ሸፍንላት። በዛ ነው፣ በመሸፋፈን ነው ድል የሚመጣው ነው። ክብር ሁሉ ለእግዚአብሔር ይሁን። ስለ መዋደድ መዝሙር ውስጥ 3 ቁጥር አለች። እሷን ላንብብና ከዛ ወደ ማጠቃለል እገባለሁ። መዝሙር 133 እንደዚህ የሚል ቃል አለ። በአዲሱ ትርጉም ምንድነው የሚለው? የወንድማማች ፍቅር ይለዋል። ወንድሞች ተስማምተው በአንድነት ሲኖሩ እንዴት መልካም ነው፣ ምንኛ ደስ ይላል። 3 ቁጥር ነው ያለው። አንደኛ ወንድሞች ተስማምተው በአንድነት ሲኖሩ እንዴት መልካም ነው፣ ምንኛስ ደስ ይላል። ይሄ እኮ የእናት አባትህ እኮ አይደለም። የእናትህ የአባትህ ልጅ፣ የአባትህ የእናት ቤተሰብ እኮ አለ። ወንድሞች፣ በእግዚአብሔር ቤት ውስጥ ያሉ ወንድሞች፣ በእግዚአብሔር ቤት ያሉ እህቶች፣ በብሉይ ዘመን የነበሩ ወንድሞች፣ ካህናቶች በሏቸው፣ በሕዝቡ መካከል ያሉ የሥጋ ውላጅም ይሁኑ የአጥንት ፍላጭም ይሁኑ ወንድሞች፣ እህቶች በክርስቶስ ደም አንድ ይሆኑ። በነገራችን ላይ የክርስቶስ ደም አንድ ከሚያደርገው ወንድምነት በላይ የሥጋና የደም ቁራጭና ፍላጭ የበለጠ ወንድም አያደርግም። የክርስቶስ ደም አንድ ከሚያደርግህ በላይ በመወለድ የምታገኘው ወንድምነት አይበልጥም። በክርስቶስ ደም ያገኘናቸው ወንድሞች እስከ ዛሬ ድረስ በእግዚአብሔር ቤትም በመንፈስ ቅዱስም ሲለመልሙና ስንለመልም አይተናል።
በስጋ ወንድሞች አንዳንዶች በጥይት ተጋድለዋል። አንዳንዶች ለንብረት ተቆራርጠው ተለያይተዋል። አንዳንዶች አባቶቻቸው ባወረሷቸው ፍርፋሪ በደከመች ቤት በተንገዳገደች ሜዳ ወይም ደግሞ ሰፈር እሱን እንቋረስ እንካፈል ብለው ደም ተቃብተዋል። የክርስቶስ ደም ግን የጸና ነው። አሜን አትሉም? የኢየሱስ ክርስቶስ ደም አንድ የሚያደርግህ ይበልጣል። ከቋንቋ አንድነት በላይ የክርስቶስ የደሙ አንድነት ይበልጣል። የክርስቶስ ደም ይበልጣል። ደሙ አንድ የሚያደርግህ ይበልጣል። ቋንቋ አንድ ከሚያደርግህ በላይ፣ ዘር አንድ ከሚያደርግህ በላይ ደሙ አንድ ያደርግህ ይበልጣል። የደሙ ስትሬንግዝ ፓወር ይበልጣል። እዚህ ቦታ ላይ ሁላችሁም ከናንተ ጋር ፓስተሩ የሰጠንን ታስታውሳላችኋል። ይህ ስለ እናንተ የፈሰሰ የክርስቶስ ደም ነው፣ እንካችሁ ጠጡ ተብለ ተሰጥቶናል። እሱ የሚያመጣው አንድነት ይበልጣል። በዘር አንድነትማ ደም ነው የሚያቃባ። በቋንቋ አንድነትማ ተራርደው አይተናል። የክርስቶስ አንድነት ግን፣ የደሙ አንድነት ግን፣ የሥጋው አንድነት ግን በጭራሽ አልታየም። ክብር ለእግዚአብሔር ይሁን። ኢየሱስ ክርስቶስ ጌታ ነው። ስለዚህ ወንድሞች በህብረት ቢሆኑ ይላል ቁጥር 1 እንደዚህ ነው የሚለው። ወንድሞች ተስማምተው በአንድነት ሲኖሩ እንዴት መልካም ነው፣ ምንኛ ደስ ይላል ይላል። አዲሱ ትርጉም ነው የማነበው። ቁጥር 2 ላይ በራስ ላይ ፈሶ እስከ ጢም እንደሚዘልቅ እስከ አሮን ጢም እንደሚወርድ እስከ ልብሱ እግርጌ እንደሚደርስ ውድ ሽቶ አንድ ምሳሌ። ሶስተኛው ደግሞም በጽዮን ተራራ እንደሚወርድ እንደ አርሞኒየም ጠል ነው ይላል። ውበቱን ሲገልጠው በሁለት አይነት የወንድሞች ፍቅር፣ የወንድሞች አንድነትና በፍቅር ማገልገል፣ በፍቅር መያያዝ፣ በፍቅር በእግዚአብሔር ፊት መቆም በአሮን ላይ እንደሚታየው ሽቶ በልብሱ መደረቢያ ላይ እንዳለ እንደሚያምረው ሽቶ እንደዛ መዓዛ ይጣፍጣል፣ ያምራል፣ ውብ ነው። ያምራል፣ ውብ ነው። ይህንን እዚህ ተናግሬው አውቃለሁ። አሮን ሽቶውን ኦልሞስት ልብሱ የጠገበ ነው በዚህ ሽታ። ስለዚህ ይህንን ለብሶ ገበያ መካከል በአጋጣሚ ወይም ደግሞ የካህንነት ልብሱ አይደለም፣ ኖርማል ልብሱም ቢሆን ለብሶ ገበያ አካባቢ ወይም ደግሞ የሆነ ሰው ባለበት ቦታ ይመጣ፣ ወዲያው ሰው ያሸታል። እዚህ አካባቢ ካህን ገብቷል ማለት ነው ይላሉ። ካህን አለ። በቃ በምንድን ነው የሚለየው? በሽታው፣ በጣዕሙ፣ በውበቱ፣ በጠረኑ፣ በሚያውደው ደስ በሚለው ነገር። ልክ እንደዚህ ነው። በቃ እንደሚወርደው ሽቱ እንደዛ ከዚህ ከአንገትጌው አልፎ መሬቱ ላይ እንደሚፈሰው በቃ በዛ ውስጥ እንደሚወርደው ሽቶ ልክ እንደዛ የወንድሞች ፍቅር ይጣፍጣል፣ ያምራል። እንደ አርሞኒየም ጠል ነው ይላል። በጽዮን ተራሮች ላይ እንደሚወርደው እንደ አርሞኒየም ጠል ነው ይላል። ይሄ አርሞኒየም ጠል በጽዮን ተራራ ላይ ያለው ጫፉ ላይ በረዶ ነው ያለው ተራራው ላይ እና ያ ተራራ እየቀለጠ ያፈሳል፣ ውሃ ይወርዳል እና ከዚህ ከበረዶው ቅልጠት በኋላ የሚወጣው ውሃ እጅግ ፒውር ነው፣ እጅግ ንጹህ ነው፣ እጅግ በጣም ደስ ይላል። ሰው ሁሉ ለመጠጣት አይደለም ለማየትም ጠጥቶም ብዙ ነገር የሚደሰትበት ነው። ልክ እንደዛ ውበት ነው የወንድሞች ፍቅር፣ መያያዝ፣ አንድነት፣ መቀባበል፣ አብሮ መሆን፣ አብሮ ማገልገል፣ አብሮ መሰጠት፣ አንዱ ሌላው ሲረዳ፣ ሲደግፍ፣ ሲቆም፣ ሲያግዝ እንደዚህ ነው ይላል። በመጨረሻ ምን ይላል እግዚአብሔር? በዚያ ምን አዟል? በዚያ እግዚአብሔር ምን አዟል? ምን አዟል? በረከቱን አዟል፣ ሕይወትንም እስከ ዘላለም አዟል። ሕይወት ይበዛል። በዚህ ወንድሞች አንድነት ባለበት፣ ፍቅር ባለበት፣ መያያዝ ባለበት፣ መቀባበል ባለበት ውስጥ ሕይወት ይበዛል። ሕይወት፣ የዘላለም ሕይወት፣ ነፃ የመውጣት ሕይወት፣ የመፈታት ሕይወት፣ የመፈወስ ሕይወት፣ በክርስቶስ ያለ ሕይወት። ሰዎች ወደ አዲስ ሕይወት ይገባሉ በፍቅር፣ በአንድነት፣ በመያያዝ። በረከትንም እግዚአብሔር አዟል። ሰማያዊ በረከት አዟል። በአንድነት መካከል ምድራዊ በረከትን አዟል። እግዚአብሔር ዛሬ በረከትን ስላዘዘ ነው የምሰብከው። በዚህ አንድነት ውስጥ፣ በዚህ መያያዝ ውስጥ፣ በዚህ መቀባበል ውስጥ በረከት አዟል። ባለፈው ሳምንት
ፓስተር መስፍን እዚህ ጋር በዘዳግም ምዕራፍ 11 ነው ይመስለኛል። እግዚአብሔር ሙሴ ምን አለ? እግዚአብሔር እናንተን አብዝቷችኋል ይልና ከዚህ በላይ እግዚአብሔር ያብዛችሁ አላፋት ያርጋችሁ ብሎ ባረካቸው አይደለም? አዎ ያንን ቃል ቤቴ እንደገና ስላየሁት አስታውሳለሁ። እግዚአብሔር አብዝቷችኋል። እግዚአብሔር ያብዛችሁ ዛሬ እናንተንም። እግዚአብሔር ይህንን ቤት ይሙላው፣ አዳራሹን ይሙላው። ስንቶቻችሁ ትመኛላችሁ እግዚአብሔር የበለጠ ነፍሳትን እንዲያበዛ? መዘምራን በጣም ድንቅ ዝማሬ እንዲያልፈኝ የማልፈልገው ነገር የእናንተ ዝማሬ በጣም ደስ ይለኛል። ግን ስንቶቻችሁ ትመኛላችሁ ይሄ ሁሉ ወንበር ሰዎች እንዲሞሉ? መያያዝ ነው እግዚአብሔር ዛሬ ይናገር። መያያዝ፣ መደጋገፍ፣ በመካከላችሁ ያለውን ሙሴ እጁን ከፍ ማድረግ፣ መያዝ። የእግዚአብሔር ቃል ነው የሚናገረው መያዝ፣ መደገፍ። ግን በነገራችን ላይ ለሙሴ እጁን ብቻ ነው እንዲያያዙለት፣ ሌላ ያደረጉለት ነገር የለም እንዴ? እስቲ እኔ ቀስ ብዬ ስላነበብኩ እናንተ ቤታችሁ ቀስ ብላችሁ ስታነቡት አንዳንድ ነገር ለሙሴ እጁን ብቻ አይደለም ያዙለት እንዴ? የእግዚአብሔር ሰው ይህ ነብይ ሙሴ እኮ እጁን ብቻ ብንይዝለት ወገቡም ሊንቀጠቀጥ ይችላል አሉ አይደለም እንዴ? ወገቡስ ቢንቀጠቀጥ ብለው ምን አደረጉ? አረ ድንጋይ ማስቀመጫ አምጥተው ምንድነው ወንበር አላዘጋጁለትም እንዴ? አላለም ወይ ቃሉ? አዎ። ይሄ ታዲያ ምንድነው የሚያሳየን? የሚያስፈልገው ነው በዚያ ሰዓት አቅም እንዳያጣ ማረፍ አለበት አሉ። የሚገርም ነው። እግዚአብሔር ያብዛን። አሜን። እግዚአብሔር ያብዛን። በእርግጠኝነት እግዚአብሔር ሊያበዛን ነው። እግዚአብሔር ሊያበዛን ነው። ወንበሩን ሊሞላው ነው እግዚአብሔር። አዎ፣ ለዚህ እግዚአብሔር ዛሬ ተያያዝ። ስለዚህ የዚህ የአማሊቅን ድል፣ የአማሊቅን መምታት ያስፈልጋል። በምድራችን ላይ ዘመን የጨረሰ ድግምት፣ ዘመን የጨረሰ የጥንቆላ ስራ፣ ዘመን የጨረሰ የአስማት አካሄድ፣ ዘመን የጨረሰ ብዙ ዓመት 400 500 ዓመት እንደ ባህል ተዛምቶ ዛሬ እኮ አይታፈርም። አዋቂ ጋር ሄደሻል? ለምን አዋቂ ጋር አትሄድም? አንድ ገጠር ውስጥ አንዷ ስትመሰክርልኝ እና ጉሊት ነበር የምትሰራው። እንደው የሷ ጉሊት ምንም አልሆንም አለ። እንደውም የሚገርማችሁ አንዳንድ ነገር የገዛችሁ ቶሎ እንትን ያረጋል። ምንድነው ጎመኑም ቶሎ እንትን ያረጋል፣ በቃ ይደርቃል። እንዴ ነገር ምንድነው ጌታ ሆይ ትላለች። አንዷ መጣችና የምስክርነት ጓድ ነች። እሷ ደግሞ የእንትን ምስክርነት ጓድ ነች። ትመጣና ለምን እንደኔ አዋቂ ጋር አትሄጂም አለቻት። እኔ ለምንድነው ቃው ታ ቶሎ የሚልልኝ አዋቂ ጋር ለምናን? እሷም የምስክርነት ጓደኞች ተመሰክር። እዚህ ሐሙስ ስለ ኢየሱስ ይመሰክራሉ አይደለም? ስለ ኢየሱስ ነው እነሱ። እሷ ደግሞ እኔ ግን አንቺ ጴንጤ ስለሆንሽ ነው፣ ጴንጤ እኮ ስለሆንሽ ነው፣ ለምን አዋቂ ጋር አትሄጂም እንደኛ ስትላት በቃ እሺ ልሂድ አለች እያለቀሰች። ጌታ ሆይ እንግዲህ አንተም ምንም ልታደርግልኝ ስላልቻልክ እዛ ልሞክር ብዬ ነው እንግዲህ ልሂድ አለችና ሄደች። ሄዳ ከውጭ አሰልፎ ነው የሚያስቀምጠውና በከዳሚው በኩል ዛሬ አልገባም አለ። ምን ነው አልገባም? ለምንድን ነው አልገባም? ከዛ ገባችና እቺኛዋ በምስክርነት ጓድ ያለች ያጋንንቱ የቃልቻው መስካሪ ገባችን። አይ ሰው እኮ አምጥቼ ነው ብትገባ ጥሩ ነው አለችው። ያቻ መጣሻት? አዎ። ታዲያ እሷ እኮ ኢየሱስን ሃይማኖቷን እኮ ክዳ ነው የመጣችው። ኢየሱስን ክዳለች እኮ አለ። እሷማ ክዳዋለች፣ እሱ ግን አልካዳተም፣ ከሷ ጋር ገብቷል። ስለዚህ አልገባም አለ። ኢየሱስ ጌታ ነው። ያመንከው አምላክ እምነት ሲደክም የሚተውህ አይደለም። አልገባም። ይኸው አንተ ፈርተህ ነው እንጂ በአንተ ላይ የትኛው መሳሪያ አይሰራም። የትኛው መተት እኔ አሁን ያወራዋቸው ሁሉ ይኸውላችሁ፣ ይሄ በጣም የተጣለ ውዳቂ ነገር ነው። ያንተ ኢየሱስ እንደተዘመረው ነው። ያንተ ጌታ አሁን እንደዘመሩት ብላቴኖች ወጣቶች እንደዘመሩት ነው። ገናናነቱ በዘመናት አስነክቶ አያውቅም። ከአንተ ከኔና ከናንተ ጥቂት ነገር ነው የሚፈልገው።
ታምነህ ቁም፣ በህብረት ሁን፣ ክንዱን እይ። አማልቅ ይመታል፣ 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 ይመታል። ሊመታ ሲል እግዚአብሔር በረከት ሊያፈስል ሲፈልግ፣ እግዚአብሔር በድል ሊሞላ ሲፈልግ ተያያዝ ይልሃል። በቃ ምንም ኃላፊነት አያስፈልግም። ምንም ነገር ተያይዘ ብቻ ቁም፣ ተያይዘ ቁም፣ ተያይዘ ቁም። እኔ እሰራለሁ ነው። ክብር ሁሉ ለእግዚአብሔር ይሁን። አዎ ተያይዘ መቆም፣ ተያይዘ መቆም። ዛሬ ባካችሁ በቤታችሁ ትልልቅ የጸሎት ርዕስ ይዛችሁ ጌታን በትልልቅ ርዕስ ጠይቃችሁት እግዚአብሔር ሆይ ይሄንን ለቤተሰባችን አትመልስም ወይ ያላችሁ ትንንሽ አጀንዳ የሚያጋጫችሁ፣ ትንንሽ ቃላት መቻቻል ያቃታችሁ፣ በትንንሽ ጉዳይ ትልልቁን ነገር ያዘገያችሁ እባካችሁ እግዚአብሔር ይህ ዓመት ሳያልቅ እነዚህን ትናንሽ ነገሮችን ናቋቸው። ወደ አንድነት፣ ወደ መቀባበል፣ ወደ መግባባት ከመጣን እግዚአብሔር ድል አለው። ክብር ለእግዚአብሔር ይሁን። በዚህ ቦታ ያላችሁ እግዚአብሔርን የምታገለግሉ እግዚአብሔር በእናንተ በጣም ትላልቅ ነገር ሊሰራ ነው። እግዚአብሔር እንደገና ነገራችንን ሊለውጥ፣ አዳራሹን ሊሞላ፣ ብዙ ነፍሳቶችን ሊያሳየን፣ ሊያጥለቀልቅ ይፈልጋል። መያያዝ ይፈልጋል። ዛሬ ለእግዚአብሔር ቃል ልንገባለት ያስፈልጋል። ጌታ ሆይ ና ና፣ የኔ ኃላፊነት ነው። በዚህ ቦታ ላይ የእግዚአብሔር ክብር ቢገለጥ፣ ሙሴ እጆቹን ከፍ አድርጎ በሚጸልይበት ጊዜ አማልክት ተጠርጎ ቢመታ የሙሴ ብቻ አይደለም፣ ያንተም ነው። መዘምራን የናንተ ነው፣ የናንተ ነው። በዚህ ቦታ የምታገለግሉ በብዙ ኃላፊነት ውስጥ ያላችሁ ልዩ ልዩ ክፍል አገልጋዮች የናንተ ነው። ሙሴን በመደገፋችሁ፣ አብራችሁ በመቆማችሁ፣ ክንዱን በማበርታታችሁ፣ የእግዚአብሔር ሥራ እንዲሰራ በማድረጋችሁ የናንተ ነው። ይህንን እንድናቅ ያስፈልጋል። መያያዝ ወሳኝ ነው። እግዚአብሔር ለኢትዮጵያ እንኳን ሳይቀር የሚናገረው ዛሬ አንድ ልብ፣ መወያየት፣ ሰላም፣ መቀባበል፣ መቻቻል፣ መደጋገፍ፣ መሸካከም፣ ይቅር መባባል ነው። ይህንን እስካላደረግን ድረስ በሱባኤ ብቻ የሚመጣ ነገር የለም። ለፈለኩት ምንድነው 50 ቀን ጾም ጸሎት ወመጸለይ ብቻ የሚመጣ ነገር የለም። አምሮህን አስፋ። የእግዚአብሔርን አካሄድን ወቅ፣ የእግዚአብሔርን ዓላማን ወቅ። እግዚአብሔር ትንሽ ነገር ይጠይቀናል ትልቅ ነገር ሊሰራ ሲል። ትንሽ ነገር በረከትን ሊያበዛ ሲፈልግ፣ ሕይወትን ሊያበዛ ሲፈልግ የወንድሞች መያያዝ፣ የወንድሞች ፍቅር፣ የወንድሞች ይቅር መባባል፣ የወንድሞች መቀባበል ይፈልጋል። ማን ነው ዛሬ አሮን መሆን የሚፈልግ ሙሴን የሚደግፍ? ማን ነው? ማን ነው ዛሬ ኦር የሚሆን? ማን ነው? ማን ነው? ማን ነው እንደ ኢያሱ ዋጋለው የሚል? ማን ነው? ማን ነው ተያይዤ ቆሜ እግዚአብሔርን ክብር ያለው የሚል? በ2003 በደንብ እናንተ ልታውቁ ትችላላችሁ። ምናልባት የረጲ ሙሉ ወንጌል የመጀመሪያውን በፌስታል ውስጥ በላስኪት ውስጥ እያገለገልን እያለን አንድ ከዛ አካባቢ ባለ ራእይ ሰው ይሄ ቦታ እስከመቼ በክራይ እንኖራለን፣ ይቅርታ ስሙን ብጠራም በዛም በተደጋጋሚ እዛም ስለመሰከርኩኝ እኔም ደግሞ ስለጋበዙኝ በምርቃቱም ላይ ስለነበርኩኝ እንትን አይለኝም እና እስከመቼ በክራይ እንኖራለን፣ እግዚአብሔር ይረዳናል የሚል ነገር ያዘና ትልቅ ቦታ መግዛት አለብን፣ ከዚህ መውጣት አለብን የሚል ቪዥን ይዞ ተነሳ። እኔ ያንን ፕሮግራም ሰጥቶኝ እንዲህ ጉባኤውን ሳየው ጉባኤውን እንኳን ይህንን ያህል ሚሊዮን ብር ቦታ ገዝተው ህንፃ ሊሰሩ ቀርቶ እንደው የቤት ክራዩም ከከፈሉ ብርቶች ናቸው እላለሁ። እኔ እንግዳ አይደለሁ፣ እንግዳ እኮ ነኝ። 50 ደቂቃ ሰብኬ
ሹልክ ብዬ ነው የምሄደው ስለማላውቅ ማለት እንዴት ግን እንድሰብክ የተሰጠኝ ቃል በጣም ትልቅ በፌስታል ውስጥ ሰብኬ ከ3 ዓመት በኋላ እዛው ቦታ ላይ ግራውንድ ፕላስ 3 ህንጻ ሰርተው ከታች ትልቅ ቸርች ሰርተው በነበረው ምርቃት ላይ እንደገና በክብር እንግድነት ጠሩኝ። ምን አሉ? የነሱ ሎጎአቸው ምንድነው? የሰማይ አምላክ ያከናውንልናል፣ እኛም ባሪያዎቹ ተነስተን እንሰራለን። ይሄ እምነት እዚህ ውስጥ ያላቸው እምነት ያላቸው ጥንካሬ ከስብከት በላይ ነው። ከፑልፒት ላይ እንደኔ ጮክ ብሎ ከመናገር በላይ ነው። በጣም የደደረ፣ በጣም የጠነከረ፣ በጣም የታመነ ነው። ክብር ለእግዚአብሔር ይሁን። ማን ነው ለዚህ ለእግዚአብሔር ቤት ሥራ ጨካኝ ሆነ? ወይስ እንደኔ 11ኛ ክፍል ወጣት በነበርኩበት ጊዜ ማገልገል ምን እንደሆነ በማላውቅበት ጊዜ እስቲ የእግዚአብሔር ቤት ፕሮግራም ልቅር ብዬ እንደሰነፍኩኝ ሲመቸው የሚመጣ ሳይመቸው የሚቀር በትንሽ ምክንያት የሚቀር ትንሽ ብቻ ምክንያት ይወለድ የሚቀር ትንሽ ምክንያት ይበቃዋል ለመቅረት ፕሮግራም ለመለወጥ ትንሽ ምክንያት። ስለዚህ ወገኖቼ ዛሬ ቆርጣችኋል? የእግዚአብሔርን ሥራ በትክክል ለመስራት ወስናችኋል? በራፋዲም የመጣው ውጊያ በኢያሱ አሸናፊነት የተገለበጠው በአራቱም ሰዎች እኩል ትብብር ነው። ክብር ሁሉ ለእግዚአብሔር ይሁን። ስለዚህ ዛሬ እኔ እንደገና ጠይቃችኋለሁ። እግዚአብሔር ሊሰራ ይፈልጋል። ካሁን በኋላ መዘምራን በእንደዚህ አይነት ባዶ ወንበር ላይ አትዘምሩም። ስለዚህ ጨክናችኋል። መያያዝ ይፈልጋል እግዚአብሔር። የሙሴን እጅ አበርቱ፣ ደግፈው። ምክንያቱም በዛ ቦታ ላይ እኮ ታሪኩን ጥርቅ አድርጋችሁ ስታዩት ከጧት ፀሐይ እስከምትገባ ድረስ የሙሴ እጆች ምን ሆኑ? በረቱ። ከመጀመሪያው ዕድሜው እስከ መጨረሻ መዝጊያው ድረስ ይሄ ሰው በረታ። የበረታው የ3 ቀን ስራ አይደለም፣ የ1 ሳምንት አይደለም። እዚህ ቦታ ላይ የ1 ቀን ሙሉ ሲለን ወደ አዲስ ኪዳንና ወደዚህ ትርጉም ስናመጣ በእድሜ ልክ ዘመን አገልግሎቱ ደገፉት፣